أعوذ بالله من الشيطان الرجيم. قال الله تعالى: وإذا تتلى عليهم آياتنا የእኛ አንቀጾች በእነሱ ላይ በሚነበቡባቸው ጊዜ በይናት ግልጽ ሲሆኑ ለነሱ ሲነበቡላቸው قال الذين لا يرجون لقاءنا የእኛን ግንኙነት ተስፋ የሌላቸውና የማይፈሩ የሆኑ ሰዎች ይላሉ እቲ ቢቁርአን ገይሪ ሃዛ ከዚህ በእኛ ላይ ከምታነበው ቁርአን ሌላ አምጣልን ብለው ጥያቄን ያቀርባሉ። አው በድልሁ ወይም ደግሞ ቀይረው ለእኛ የማይመቸውን ነገር አንስተህ በዛ ቦታ ላይ ለእኛ የሚመችና እኛ ስሜት ጋር የሚጓዝን ነገር አድርግ ብለው ጥያቄን ያቀርባሉ። አላህ ቁል ብለህ በል ማ የኩኑ ሊ አን ኡበድለህ ለእኔ ተገቢ አይደለም መቀየሩ ለእኔ የሚገባኝ አይደለም በላቸው። ሚን ትልቃኢ ነፍሲ ከነፍሴ በኩል አላህ ስብሓነሁ ወተዓላ ያወረደውን መቀየርና መለወጥ አይገባኝም፣ አላደርገውም። ኢን አተቢዑ ኢላ ማ ዩሓ ኢለይ ወደ እኔ የሚወረደውን ወሕይ እንጂ እኔ ሌላን አልከተልም። የሰዎችን ሐሳብ የሰዎችን ትእዛዝ አልቀበልም። አላህ ለሰዎች አስተላልፍ ያለኝን ያዘዘኝን ብቻ ነው የምከተለው በላቸው፣ ተስፋ እንዲቆርጡ። ኢኒ እኔ አኻፉ እፈራለሁና ኢን ዐሰይቱ ረቢ ጌታዬን ከነቀፉ ዐዛበ የውሚን ዐዚም የታላቁን ቀን ቅጣት እፈራለሁ። የአላህ ስብሓነሁ ወተዓላን ትእዛዝ በእናንተ ፍላጎት በእናንተ ጥያቄ ልቀይር ነገ አላህ ስብሓነሁ ወተዓላ ዘንዳ በቂያማ ዕለት በምቀርብበት ጊዜ ከባድ ቅጣት አለና እኔ እሱን እፈራለሁ በላቸው። ቁል ብለህ በል ለው ሻአ አላሁ አላህ ስብሓነሁ ወተዓላ እኮ ቢሻ ኑሮ ይህን ቁርአን በእናንተ ላይ አለማንበቤ ቢሻ ኑሮ ማ ተለውቱ ዐለይኩም እኔ በእናንተ ላይ አላነበውም ነበር። ይሄ በአላህ ፍላጎት በአላህ መሺአ እንዳነብባችሁ ታዝዤ ነው የማነብባችሁ። ወላ አድራኩም ቢ አላህ ስብሓነሁ ወተዓላ እሱንም አያሳውቃችሁ ነበር አለማሳወቅን ቢሻ ኑሮ። ፈቀድ ለቢስቱ ፊኩም እኔ በውስጣችሁ ኑሬ የለም እንዴ ዑሙራን ሚን ቀብሊ ይህም ቁርአን ይዤ ከመምጣቴ በፊት ብዙ ሀያትን በእናንተ መካከል አሳልፌያለሁ። ከ40 ዓመት በኋላ ነው አላህ ስብሓነሁ ወተዓላ ነቢይ ያደረጋቸው። እስከ 40 ዓመት ድረስ አብረን ኑረን እንተዋወቃለን። እኔ እንደማላጭበረብር እንደማልዋሽ እንደማልቀት እስካሁን ባሳለፍናችሁ ሕይወት ታውቁኛላችሁ። ዛሬ ታዲያ ምን ተፈጥሮ ነው ይሄንን ነገር የምታመጡት? አፈላ ተዕቂሉን አታውቁምን? አእምሯችሁን አታሰሩትም? ነገሮችን ቆም ብላችሁ ለምን አታስቡ? እኔ በዚህ በማጭበርበር የምጠረጠር ሰው አይደለሁም። ፈመን አظለሙ ሚመን ኢፍተራ ዐለላህ በአላህ ስብሓነሁ ወተዓላ ላይ ከቀጠፈ የበለጠ ግፈኛ ሰው የለም። ከዚበን ውሸትን ከቀጠፈ የበለጠ አላህ ያላለውን ብሏል የሚል አው ከዘበ ቢአያቲ በአላህ አንቀጾች ካስተባበለ ሰው የበለጠ ግፈኛ ሰው የለም። እኔ አላህ ነቢይ ያላደረገኝ ነቢይ ነኝ ብዬ በውሸት ብናገር እጅግ በጣም ግፈኛ ሰው ነው የምሆነው። እንዴት ይህን እናገራለሁ? ኢነሁ ላ ዩፍሊሑል ሙጅሪሙን እነሆ እነዚያ ጠማማ የሆኑ ሰዎች ፈላህ አይወጡ አይድኑም። ወየዕቡዱነ ሚን ዱኒላህ ከአላህ ስብሓነሁ ወተዓላ ውጪ ሙሽሪኮች ያመልካሉ ማ ላ የዱሩሁ የማይጎዳቸውን ባያመልኩት ቢተውት ምንም አይነት ጉዳት በእነሱ ላይ የማያመጣን ነገር ያመልካሉ። ወላ የንፈሩሁ ቢያመልኩትም ምንም አይነት ጥቅም የማይሰጣቸውን ነገር ያመልካሉ። ወየቁሉን ብለው ይላሉ ለምን ታመልካላችሁ? ይህ አይጠቅም አይጎዳ ተብለው ሲጠየቁ
ሃኡላኢ ሹፈዓኡና ዒንደላህ እኛ ይጠቅማሉ ይጎዳሉ ብለን አይደለም የምናመልካቸው፣ ነገር ግን አላሁ ስብሓነሁ ወተዓላ ዘንዳ አማላጆች ናቸው። ያስታርቁናል፣ ይሸመግሉልናል። ያን ከጅለን እንጂ እነሱ ጀነት እንዳስገቡን ከእሳት እንዲያድኑን አይደለም። ይሄን እናውቃለን ይላሉ። ታዲያ ሽማግሌ ማን አደረጋቸው? እነዚህም እነሱን አምልኩ ሽማግሌዎች ናቸው ብሎ የፈቀደላችሁ ማን ነው? ቁል አቱነቢኡነ አላህ ብለህ በላቸው፣ ለአላህ ስብሓነሁ ወተዓላ ትነግሩታላችሁን? ቢማ ላ ያዕለሙ ፊ ሰማዋቲ ወላ ፊል አርድ በሰማያትና በምድር ውስጥ አላህ የማያውቀውን ነገር ነው የምትነግሩት? በሰማይ በምድር ውስጥ ያለን ነገር ሁሉ ያስገኘው የሚያውቀው አላህ ነው። እናንተ እንደዚህ የምታመልኳቸው ነገሮችን ሽማግሌዎች ናቸው ብላችሁ ስትናገሩ አላህ ሽማግሌዎች ናቸው አላለም። በቃ እናንተ እሱ የማያውቀውን የምታውቁት ሚስጥር አለ ማለት ነው። ሽማግሌ ናቸው ብላችሁ ስትሰይሟቸው እያለ ነው አላህ። ይህ የመጨረሻ ረድ ነው። ማን ነው ሽማግሌ ናቸው ያለው? እነሱን ነው። ሱብሓነ ጥራት የተገባው ጌታ ነው። አን የኩነ ለሁ ሸሪክ ለእሱ ተጋሪ ከመኖር ጥራት የተገባው ነው። ወተዓላ አማ ዩሽሪኩን ከሚያጋሩትም ከፍ ያለና የጠራ የሆነ ጌታ ነው። ወማ ካነ ናሱ ኢላ ኡመተን ዋሂዳ ህዝቦች እኮ አልነበሩም አንድ ህዝቦች እንጂ ሌላ አልነበሩም። በእምነት ልዩነት አልነበራቸውም። አላ ሚለት ዋሂዳ አላ ሚለት ኢስላም በኢስላም መንገድ ላይ በተውሂድ ላይ ሁሎችም በአንድነት ለብዙ ጊዜ ኑረዋል። ፈኽተለፉ ከዛ በኋላ ተለያዩ። ልዩነት የተፈጠረው በኋላ እንጂ መጀመሪያ ላይ ልዩነት አልነበረም። ሁሉም በተፈጥሮ እምነት ላይ በኢስላም ላይ በተውሂድ ላይ ነበር። ወለውላ ከሊመቱን ሰበቀት ሚን ረቢክ ተጌታህ ያለፈች ቃል ባትኖር ኖሮ ለቁድየ በይነሁም በመካከላቸው ይወሰን ነበር። ፊማ ፊህ የኽተሊፉን እነሱ በሚለያዩባቸው ጉዳዮች ውሳኔው ወዲያው ይመጣ ነበር። ሰዎች ሽርክን ሲፈጽሙ፣ ሰዎች ወንጀልን ሲሰሩ አላህ ወዲያው ፍርድን ይሰጥ ነበር። ነገር ግን ቅጣትን እንደሚያዘገይ ያስቀደመው ቃል አላህ በዛ መሰረት ነው ቅጣቱ እየዘገይ ያለው እንጂ እንደ ጥፋታቸው ቢሆን ኖሮ ወዲያው እርምጃ ይወሰድባቸው ነበር ይላል አላህ ሱብሓነሁ ወተዓላ። ይኽቢሩና አን ተዓኑቲል ኩፋር የካህዲያን ደረቅነት አላህ ሲነግረን ሐቅን ነገር ላለመቀበል የማይመነጥሯቸው ድንጋዮች የሉ። በጣም ብዙ ነገሮችን ብዙ ሀሳቦችን ያቀርባሉና ከነዛ መካከል ከተናገሯቸው ንግግሮች መካከል አላህ ምን ይላል? ወኢዛ ቱትላ ዐለይሂም አያቱና በይናት በነዛ በካህዲያን በሙሽሪኮች ላይ ቁርአንን ባልተቀበሉ ሰዎች ላይ ቁርአንን መልእክተኛው ነቢዩ ዓለይሂ ሰላቱ ወሰላም ሲያነቡላቸው ቁርአን ደግሞ ግልጽ የሆነ ነገር ነው። በይናት ግልጽ ነው። አልገባቸው ብሎ አይደለም። ሁጃ ዋዲሃ ነው። ግልጽ የሆነ ማስረጃ ነው ለነሱ። እንደዛ ሲሆን ለነሱ ሲነበብላቸው ቃለ ለዚነ ላ የርጁነ ሊቃአና ነእቲ ቢቁርአኒን ገይሪ ሃዛ አው በዲልሁ ይህንኑ ከአላህ የመጣውን ቁርአን መቀበል ሲገባቸው ይህን ቁርአን ቀይረህ ሌላ ቁርአን አምጣልን ብለው ጥያቄን ያቀርባሉ። ይህ ቁርአን ይቀየር፣ በቃ እኛ ስሜት ጋር እኛ ፍላጎት ጋር የማይራመድ ስለሆነ ሌላ ይቀየርልን፣ ወይም ደግሞ ሙሉ የማትቀይረው ከሆንክ ከውስጡ ለእኛ የማይመቹ ነጥቦችን አውጣና ለእኛ የሚመቹ ጉዳዮችን እዛ ቦታ ላይ አስገባልን የሚል ጥያቄ ያቀረቡ አላሁ። ይህ መካ ሙሽሪኮች ያው እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያ የተጋፈሩት መካ ሙሽሪኮች ጋር እዛው መካ ላይ የሚመላካቸው በጣም ብዙ ነገሮች አጋጥመዋቸዋልና ተሰባስበው ምን አሏቸው? ይህ በእኛ ላይ የምታነበው ቁርአን ለእኛ ተስማሚ አይደለም። ምክንያቱም እኛ የምናመልካቸውን አመለክቶች ያወግዛል፣ ይሰድባል፣ አይጠቅሙም ይላል፣ አይጎዱም ይላል። ስለዚህ ይህ ስላልተመቸን እስቲ የእኛን አሊያዎች የማይተች የሆነ ቁርአን ሌላ ቁርአን ቀይረን እንታመጣ ብለው ጠይቋቸው።
ወይም ደግሞ ሙሉ መቀየር የሚያቅተህ ከሆነ እነሱን የሚያነውርና እነሱን አይጠቅሙም አይጎዱ የሚለው ቦታ ላይ ይጠቅማሉ፣ ይጎዳሉ፣ ምንቋቸው የመሳሰሉ ነገሮችን ይሄ ነገር ቢሻሻልና እኛም ብንከተል ይሄን ካደረክ እንከተልሃለን፣ ካልሆነ ግን አንከተልም። እንደገና ደግሞ ይሄ ሐራም ሐራም የምትለው ትተህ እዛ ቦታ ላይ ሐላል ሐላል መባል አለበት የሚለውን ሀሳብ ሲያቀርቡላቸው አላህ ሱብሓነሁ ወተዓላ ለመልእክተኛው ምላሽ እንዲሰጡ ምላሹ ነገራቸው። ለእነዚህ ሰዎች ምን ማለት እንዳለባቸው ቁል በለዕበ ማ የኩኑ ሊ አን ኡበድለው ሚን ይህ ቁርአን ከኔ በኩል መቀየር አይገባኝም። እኔ እኔ እኮ ታዛዥ ነኝ። አላህ በአማና የሰጠኝን ወህይ ለእናንተ ፍላጎትና ስሜት ብዬ የማመቻች የሚቀይር አይደለሁም። ይሄ ስልጣን አይደለም። ይሄ አላህ ሱብሓነሁ ወተዓላ ስልጣን። ስለዚህ ይህንን አላደርገውም ብለው ነቢዩ ዓለይሂ ሰላቱ ወሰላም ምላሽ እንዲሰጡ አላህ ነገራቸው። ነቢዩ ዓለይሂ ሰላቱ ወሰላም ቁርአንን የሚቀይሩ ቢሆን ኑሮ አይቀይሩም እንጂ ራሳቸውን የሚተቹ አንቀጾች አሉ። መልእክተኛውን ራሳቸው ሱረቱል አሕዛብ ላይ የዘይድ ብኑ ሐሪሳን ጉዳይ ተመልክቶ ዘይድ ብኑ ሐሪሳ የሚባል የእሳቸው ወዳጃቸው ሚስት የዳሩ ሰው ነበረ እና በዛ ዙሪያ ላይ ባለቤቱ ጋር ሳይግባባ ቀርቶ ሲያማክራቸው ውስጣቸው ያው አላህ ዘይነብን እንደሚድራቸው ያውቃሉ። ነገር ግን ዝም ብለህ ሚስትህን ያዝ የሚል ነገር ነግረውት ነበር። ወተኽሸ ናስ ወላሁ አሐቁ አን ተኽሸው ይላል።